አስቡት በአንድ ዩሮ ብቻ በታሪካዊቷ የጣሊያን መንደር ውስጥ የሚገኝ በወይን እርሻዎችና በጥንታዊ የወይራ ዛፎች የተከበበ የሚያምር የድንጋይ ቤት በአንድ ዩሮ ብቻ እርሶ ሊሆን ይችላል። ህልም ሊመስል ይችላል፣ ነገር ግን እውነት ነው። በዓለም ዙሪያ ላሉ በሚሊዮኖች ለሚቆጠሩ ሰዎች ይህ ህልም መሳይ እውነት ከተሰማበት ከፈረንጆቹ 2008 ጀምሮ በጣም ተፈላጊ ሆኖ ነበር። አንድ የዩሮ ሳንቲም አሳልፎ በመስጠት ወደ ጣሊያን ቪላው መዘዋወር ቀላል ነው? ሰዎች እስከ ጀርባ ያለውን እውነታ ሲያውቁ ለምን ሸሹ? ዛሬ የታዋቂው የጣሊያን የአንድ ዩሮ ቤቶች ፕሮጀክት ጀርባ ያለውን እውነት በጥልቀት እንዳስሳለን። የአንድ ዩሮ የቤት ፕሮጀክት በትክክል ምንድን ነው? ማጭበርበር ወይንስ የገንዘብ ድጋፍ? ነገሩ እንዲህ ነው። እንደ ሲሲሊና ሳለሚ ባሉ የጣሊያን ትንንሽ ከተሞች ውስጥ በከፍተኛ ደረጃ የሰዎች ቁጥር መመናመን ያጋጥማቸው ጀመር። በዚህም የተደናገጡት የከተማው ማዘጋጃ ቤቶች ነገሩን በጥልቀት መመልከት ጀመሩ። መንስኤ የነበረው የወጣቶች ወደ ትልልቅ ከተሞች መፍለስ ሲሆን፣ የተቀሩት ወጣት የሲሲሊና ሳሌሚ ነዋሪዎች ደግሞ በወቅቱ በነበረው የኢኮኖሚ ውጥረት ሳቢያ ጋብቻ ለመመስረትና ልጆችን ለመውለድ መዘግየት ነበር። ይህም የመራቢያ ጊዜን በማሳጠር የሚወለዱትን ልጆች ቁጥር መገደብ ጀመረ። የተቀሩት አዛውንትና በእድሜ የገፉ ሰዎችም ቀስ በቀስ እየፈረሱ ያሉ በመቶዎች እንዲያውም በሺዎች የሚቆጠሩ ነዋሪ አልባ ቤቶችን እየተዉ አለፉ። ይህን ጊዜ ነበር የሲሲሊና ሳለሚ በተለይ በደቡቡ የጣሊያን ግዛት ባሉ ብዙ ታሪካዊ መንደሮች ነዋሪ አልባ ቤቶችን በአንድ ዩሮ ዋጋ ለሽያጭ በማቅረብ በሟች ማህበረሰቦቻቸው ውስጥ አዲስ ህይወት ለማስቀጠል የተደረገ ድንቅ ፕሮጀክት የወጠኑት። የቤቶቹ ቦታና ውጫዊ ክፍል ጠባብ፣ በኮረብታ ላይ የተገነቡ ጠመዝማዛና ጥንታዊ የድንጋይ ጎዳናዎች ላይ የተጣበቁ ናቸው። ከውጭ ሲታይ ቤቱ ደክሞና የተተወ፣ በሮቹና መስኮቶቹ በተለምዶ በእንጨት የተሸፈኑ፣ ውስጣቸው ጨለማ የወረሳቸው ሲሆኑ ብዙውን ጊዜ የተጋለጡ ጨረሮችን፣ የተሰበሩ የተሰነጣጠቁ ግድግዳዎችን መመልከት የተለመደ ነው።